ለዚህ ነው ቦታ ማወቅ ያገኘነው በክርስቶስ የተከፈተው በር ሰማይ የተቀደደው እግዚአብሔር አባታችንን በቀጥታ ከእሱ ጋር ማውራት እንችላለን። በኬሮብ አይደለም፣ በየዞን አይደለም፣ በጎረቤት አይደለም፣ በምናምን አይደለም፣ በነቢይ አይደለም፣ በሐዋርያ አይደለም፣ በማንም በረኛ አይደለም። በቀጥታ እግዚአብሔርን ማናገር እንችላለን። ቅድም ላይ ብያቸዋለሁ። ጸጋዎችን ሌሎችን እነዚህ በሙሉ አያስፈልግም አላልኩም። ይኸው እየሰማችሁ ጸጋ እየተከፈላችሁ እግዚአብሔር ማዕከላችን ባለው ጸጋ ይሰራል። እሱ የጠንቁ አይደለም። ነገር ግን እያንዳንዱ ሰው የተሰጠውን ቢያውቅ ጠዋት ተነስቶ ምናልባት ድምፃችን ደካማ ሊሆን ይችላል። ስንጸልይ ብዙ ቃላት ላይኖረን ይችላል። ቆይ እግዚአብሔር ቃልህን እንደምሬ ነው ማሸንፎ አይልም። እግዚአብሔር ንቃ ነው ስትል እሱ ይነግረኛል። ተሰበ ስንል ይሰብልናል። እግዚአብሔር የምናገርበትን የእምነት መጠን እንጂ የምናወራው የቃል ጋጋታ አይደለም። የቃላታችን ቅንብር የአማርኛችንን ፍል አይቶ የአማርኛ አስተማሪ አለ እግዚአብሔር አርሙልን ከምናምን ሰጥቶ አንተ ከመቶ አስተያየታል እያቀን እኛ ከልባችን በእምነት ልናገር እንጂ እግዚአብሔር ተቆራጥፋ የምትናገረው ተራራ ይደርሳል። የእግዚአብሔርን በእምነት በንጹህ እንጂ እግዚአብሔር እኛን ቋንቋ እያየ ይደነቅ አይደል? አቤት ብላይ አማርኛ አቤት 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 ዶች ይደረቅ አይደለም። እግዚአብሔር ልባችን ውስጥ የሚሾን ደረቀ። አሜን። እስቲ አሜን በሉ። አሜን። ስለዚህ ምንም እያልኩኝ ነው። ትንሹም ትልቁም ዛሬ ጌታ ተቀበለ ብናለ በእግዚአብሔር የሚጮህ ጩኸት ስራ ይሰራል። ስለዚህ የጦርቃችን ትልቅ ነው። የተቀበልነው ህይወት እግዚአብሔር ከፍርሃት ዛሬ ያላቀን። አሜን። ነው እሱ እንዲሰማን እሱ በህይወታችን ላይ ጣልቃ እንዲገባ ይሄ እምነት በውስጣችን ይግባ። አሜን። የመጨረሻው ስድስተኛው ከታሰራሽበት እስራት ወይም የአንገትሽን እስራት ፍቺ። አይገርማችሁ? ታዲያ ሁሉ ነገር ነው። ታዲያ አይሽ ልበሺ አይደል? ተቀመጪ በቃ በሙሉ እግዚአብሔር አጥፋ ነው ይላል። ከዛ ደግሞ መጨረሻ ላይ ምን በይ? የአንገትሽን እስራት ፍቺ። በጣም ይገርማል። ይሄ በክርስቶስ ሰው ነፃ አግኝቶ እንደታሰረ መኖሩን ያሳየው። ተፈቶ እያለ ረጅም ጊዜ ያለ ተጃለ ቦታ ላይ ታስሩ ተለቆ እያለ እዛው ነው የሚዞረው። አይኖ ኦልሬዲ ስለተያዘ ማለት ነው። እዛው አይን ኦልሬዲ እዛ ጋር 40 ዓመት ምናምን ወይ ምናምን የተቀመጠ አንድ ቀን እዛው ጋር ነው የሚዞረው። ገፍታው ነው የምትወስደው። እግዚአብሔር ነፃ አውጥቶ በነፃነት እየኖርን እንደ ማርያም ያኖረን ነገር ይሰራል። አሜን። እስቲ በጣም አሜን በሉዛል። አሜን። ነፃ አውጥተናል። ነፃ አውጥተን ቆይ እስቲ ልስበልሽ የሆነ የመርገም የጠመሳስ ቀን የሚቀጥለው ዓመት የሰላም ጊዜ ይኖረናል። ከዛ ቁጭ ብለን ቀንበሬን ይዘን የሚቀጥለው ዓመት ለማሰበር የሚሰብርልህ ሰው ትፈልጋለህ። ነፃ አውጥተን ወይኖች እውነት ይሄ ነው። ሴጣን የሚሰራው ባለማወቅ ውስጥ ካልተረዳን ይሄ ካልገባን ምን ያደርጋል መሰላችሁ? እያሸማቀቀ በፍርሃት ውስጥ የሆነ ገባስ እያስደነገጠ ምናምን ሲገባንስ የትኛውን ቦታ ገጠር የሚያለገጣ ብትሆን ይመጣል የእግዚአብሔር ክብር፣ ይመጣል የእግዚአብሔር ልውና፣ ይመጣል የእግዚአብሔር እጅ መላችን ላይ። ይህንን አይኖ ዛሬ እግዚአብሔር ይቀይረው። ምን በይ ፍንቺ አንቺ ሆነሽ ያሰርሽው፣ አንተውን ያሰርከው ቤተክርስቲያን አንቺ ራስሽን በራስሽ ነው ያሰርሽው። ዛሬ እኛ በራሳችን ያሰርነው ነገር ይበጠሰው እግዚአብሔር ግን ያደረገው ማነው? እኛ ለመፍታት ስንነሳ ነው። ዛሬ ምንድን ነው ያሰረን? በምንድን ነው የተያዝነው? በነገራችን ላይ የስራት አይነቶቻችን የተለያዩ ሊሆን ይችላሉ። የእግዚአብሔር ቃል በክርስቶስ ያገኘነው ነፃነት የተቀበልነው ህይወት እንዳንኖር ያደረገ ቅድም ነግሬያቸዋለሁ። ኢግኖራንስ ያለማወቅ ነው። ጠላት ሁሌ የሚሰራው በጨለማ ነው። ጨለማ ውስጥ ሆኖ ነው የሚጫወትብን። ባለማወቅ ሆኖ ነው የሚጫወትብን። በነፃነት ልንኖር ክርስቶስ ምን አደረገን? በነፃነት ልንኖር ክርስቶስ ምንም አድርጎ ታያችሁ። በነፃነት ልንኖር ሙሴ ነፃ ወጣ ነው። በነፃነት ልንኖር መልአክ ነፃ ወጣ ነው። በነፃነት ልንኖር ክርስቶስ ምን አደረገን? ነፃ ወጣው። የፈታን ቀላል ፈቺ እንዳይመስላችሁ። የፈታን ኢየሱስ ነው። ነፃ ወጣን ኢየሱስ ነው። ፈቶናል። አንቺ ፍቺ ራስሽ ያሰብነው እኛን ራሳችሁ ፍቱ ነው የሚለን። እኔ ራሴ እንድፈታ ያሰረኝ ነገር ቢኖር እንድፈታ ብዙ ጊዜ ነው ያሰረኝ ነገር ይሁን ብሎ ማሰብ ይሻላል። አይ ነፃ ነው ከማለት ምንድን ነው የያዘኝ? ምንድን ነው ያቆመኝ? ከላችን ላይ ይነሳል። ለዚህ ነው ምንድን ነው ነፃ ለመውጣት በቃ ከዛ አርነት እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ወጣችኋል። ልጁ ነፃ አውጥቶናል። ነፃ ወጥተናል፣ ተፈተናል። ነገር ግን በነፃነት እንዳንኖር እኛም በራሳችን ያሰብነው እስራት ዛሬ እግዚአብሔር እሳት እንደ ብል እሳት መጥቶ ልክ አንድን የሆነ ገመድ እንደሚበላ እንደ ፈተና አድርጎ እግዚአብሔር ባዶ እንደሚያደርገው እሳቱ ይጓዛል። አንቆ የያዘን ነገር ከላችን ላይ ይበጠስ። ታውቃላችሁ የአልዓዛርን ነው ፍቱትና ሂድ የሞተው እጁና እግሩ በመገነዝ እንደተገነዘ ወጣ ይላል። ኦልሬዲ ትንሣኤ ሆኗል እንኳን አልዓዛር እኮ ተነስቷል። አልዓዛር ተነስቷል፣ ግን ምን ሆኗል? ያው እኮ አልዓዛር ድኖማል እኮ አይደል? ትንሣኤ ሆኗል። ትንሣኤ ሆኖ ግን ኢየሱስ ሄዶ አልፈታላቸው። ምንድን ነው ያላቸው? እኔ ጨርሻለሁ። ማን አድርገዋል? ከዚህ በኋላ ግጥም አድርጋችሁ እንዳሰራችሁ ራሳችሁ ነው።
ዛሬ ግጥም አድርገሽ ያሰቅ ዛሬ ራስሽ ነሽ። አሜን። ግዴ ነው አሜን ብሎ አሜን። አሁን የእግዚአብሔር እውነት ነው የምነግራችሁ። እግዚአብሔር እኛ ራሳችን ታከበረ በብዙ መንገድ የተፈጸመበት ነገር ካልፈታነው እግዚአብሔር ያስናል። እኛ ግን ያሳየናል። እኛ ከፈቀድን ያሳየናል። ፍቱትና ምን ይበል ይሄ አረታሙት ይሄድበት ዛሬ ጸጋችሁ ተይዞ ይሆን የሆነ ነገራችሁ ታስሮ ይሆን በሆነ ነገር ተይዛችሁ የሆነ ነገር አስሯችሁ ተጠላልፋችሁ በሆነ ነገር ተተንትማችሁ ይሆን እንደዛ ሆኖ ይሆን አረ ዛሬ በኢየሱስ ስም ይፈታ። አሜን። ከላችን ይነሳ ያዘልን በግራ በቀኝ በቤት ውስጥ ይሆን ከውጭ ይሆን በጎረቤት ይሆን በስራ ቦታ ይሆን በህይወታችን ይሆን